በጨለማ ውስጥ ብርሃን የሚሆን ሰላም፣ በሐዘን ውስጥ መጽናናት የሚሆን ሰላም ነው። እኔ የምሰጣችሁ ሰላም ሰላሜን እተውላችኋለሁ። እንዴት አይነት ጌታ እኮ ነው! እንዴት አይነት ጌታ! ኑሮውን እኮ አይደለም ሰላሙን ይሰጠን ዘንድ እኛ ያሟላነው መስፈርት ኑሮ እኮ አይደለም። በደለኞቹ ነን እያለ ኃጢአተኞቹ ነን ሳለ እኛ ወደ አመፅ እየሮጥን እየገሰገስን ባለበት ጌታችን አይዟችሁ ሰላሜን እሰጣችኋለሁ አለ። ሰላሜን አሁንም ያስፈልገናል ያ ሰላም። አሁንም ጌታችን የገባልን ያ ሰላም አሁንም ያስፈልገናል። አሁንም ክርስቲያኖች ልባችን በብዙ ሁከት በብዙ ማዕበል ውስጥ ነው ያለው። አሁንም አይምሮአችን በብዙ ጉዳይ ቆስሏል። ስለዚህም እንዲህ እንለዋለን፣ አቤቱ ጌታ ሆይ ያንን ሰላምህን ያንን ዘላለማዊ ማረፊያ የሆነውን ሰላም ስጠን። አዎ ስጠን፣ ለቤታችን፣ አዎ ለሕይወታችን፣ አዎ ለዘላለማዊ እረፍታችን ያስፈልገናል። ያንን ሰላም ስጠን። ያንን ከአመፅ ከሁከት ነፃ የሚያደርገውን ያንን በመታሰር ውስጥ በመሰደድ ውስጥ ለአንተ በመጋዝ ውስጥ ሰላም የሚሆነውን ሰላምህን ስጠን። አምላካችን እግዚአብሔር ሰላሙን ለሁላችን የሚስጠን። አንድ ታሪክ ልንገራችሁ፣ የእግዚአብሔር ሰላም እንዴት እንደሆነ እንድታስተውሉት። እንዴት እንደሆነ የሐዋርያት ሥራ ምዕራፍ 16 ከቁጥር 24 ጀምሮ ተመልከቱ። ከቁጥር 24 ጀምሮ በጣም የሚገርመው አያችሁ፣ የክርስቶስ ሰላም እንዴት እንደሆነ እንድታዩት ነው። አንዳንዶቹ ሰላም ማለት ሀብት ማለት፣ ሰላም ማለት ስልጣን ማለት እንደሆነ የሚረዱ ሰዎች አሉ። የእግዚአብሔር ሰላም እንደዛ አይደለም። የእግዚአብሔር ሰላም በሀብት በቁስ አይለካም።